ምን አለች መሰላችሁ? እኔ ሳውዲ አረቢያ ለ15 ዓመታት ያክል ሰርቻለሁ፣ ቤተሰቦችንም ረድቻለሁ። ግን ለራሴ ምንም ያደረግኩት ነገር አልነበረም። ወደ ኢትዮጵያ ስመለስ 20 ሺህ ብር ብቻ ነበር የያዝኩትኝ። እዚህም ስመጣ ምንም አላገኘሁም። ያው ታውቂያለሽ፣ ይህንን አድርጉልኝ ካላልናቸው ምንም አያደርጉም ቤተሰቦቿ መሰለኝ። እኔም እውቀት አልነበረኝም በዛን ሰዓት። ጓደኞችም እንደኔው ነበሩ። ሰርግ ሲሆን መዞር፣ የወለደ ለማየት መዞር፣ ምላሽም እንደዛው። ምንም አላማ አልነበረንም። አሁን እነዛ አብረውኝ ሲኖሩ ብሬን ስበትንላቸው የነበሩት ጓደኞቼ ሰላም እንኳን አይሉኝም። ብቻ ምኑን ትቼ ምኑን ልንገርሽ እህቴ፣ ህይወቴ ዋጋ አልነበረውም አረብ ሀገር ስኖር። አሁንም ደም እያለቀስኩ ነው ኑሮዬ። ከሌለሽ ማንም ቦታ አይሰጥሽም ከእናት ልጅ ጀምሮ። እናም ሳይሽ ጥሩ ልጅ ለሰው አዛኝ ትመስያለሽ። ወደ ሳዑዲ አረቢያ ብትወስኝ እንደው የሚፈልግ አረብ ታገኘሽ፣ እባክሽን ተባበሪኝ እህቴ ነው የምትለው። እና በጣም ነው ያዘንኩት ሀቂቃ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናቸው ጀማ? ደህና ናችሁ? አለሁ አልሐምዱሊላህ፣ እኔ ደህና ነኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ውድ የሀሊማ ዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለሁ ወላሂ አልሐምዱሊላህ ደህና ነኝ። ስራ ሁሉ አማን ከኔ ጋር ወላሂ አልሐምዱሊላህ ቆንጆ ነው። አየኛ መጨረሻ በቃ እንደዚህ ነው እንግዲህ። ያው መግቢያ ላይ ያስደመጥኳችሁ ቪዲዮ ዛሬ እሱን ይዤላችሁ የመጣሁት በጣም ነው የሚያሳዝነው። በጣም ማለት ነው የሰው ልጅ 15 ዓመት ሙሉ ለፍቶ መመለሻ ማጣት ማለት በጣም ነው የሚያሳዝነው። በጣም ማለት ነው። አንዳንዴ ቤተሰብ እንላለን፣ አንዳንዶቻችን ግን የምር ራሳችንን በራሳችን ህይወት ላይ የምንጫወተው ማንም አይደለም። በጊዜያችን ላይ ራሳችንን የምንጫወተው እኛ እንትን ያላልነውም ቤተሰብ ምንም ሊያደርግ አይችልም። እኛ ነን ለምንሰራው ስራ ይህንን ገንዘብ እዚህ ጋር እንዴት ሆነን እንደምናመጣ እሱም ሁላችንም እናውቀዋለን። ሁላችንም ያው በየቤቱ የምናየውን መከራ እኛ ነን የምናውቀው። ስለዚህ ያንን ደግሞ ኃላፊነት ልንወስድ ይገባል። አላማ ሊኖረን ይገባል። ዝም ብለን ከመጣ ከሄደው ጋር እንደፈለግን ዝም ብለን የምንሆን ከሆነ አላማ ሳይኖረን ዝም ብለን የምንጓዝ ከሆነ ተጎጂዎቹ ማንም አይደለም፣ እኛው ነን የምንጎዳ። የምር ቤተሰቦቼ እኔ ልጅቷን ሁኔታ ምናምን እንደዚህ ሳይ በጣም ነው የገረመኝ። ሰው እንዴት 15 ዓመት ተቀምጦ 20 ሺህ ብር ይዞ ወደ ሀገር መግባት ማለት እኔ እንጃ፣ በጣም ከባድ ነው። በጣም ማለት ነው። እሱም አይደለም ደግሞ ከሱም በላይ ደግሞ በጣም የሚያመው ወደዚህ ተመልሳ እንኳን መታ ለመስራት መምጫ የላትም። አስቡት። የምር የሞት ሞት ነው ይሄ፣ የሞት ሞት። እና ከእንደዚህ አይነት ነገር እባካችሁ ራሳችሁን ጠብቁ። አላማ ይኑራችሁ፣ በአላማችሁ ተጓዙ። ዩቲዩብ ክፈቱ፣ ዩቲዩብ ስሩ። አንድ የማዳምን ደሞዝ ብቻ ተማምናችሁ አትቀመጡ። የማዳም ደሞዝ ኮንትራታችን አልቆ አገር ስንገባ የሚቋረጥ የማዳም ደሞዝ ኮንትራታችን እስካለ ድረስ ብቻ ነው። ኮንትራታችን ከተቋረጠ አበቃ፣ እዛው ጋር ይቋረጣል። እና ዩቲዩብ ክፈቱ፣ እንስራ፣ አብረን እንደግ፣ አብረን እንለውጥ። ቢያንስ እዚህ ገንዘብ ባሰሩበት እዚህ እያላችሁ ሞኒታይዝ አድርጋችሁ ነው ወደ ሀገር መግባት ያለባችሁ። ሞኒታይዝ ሳታደርጉ በፍጹም ወደ ሀገር መግባት የለባችሁም። የምሬን ነው የምላችሁ። በቃ ለምን ስማችን በቃ አገር ላይ ይታወቃል። ከዚህ ስንገባ ምን እንደሚጠብቀን ምን እንደሚባል መልሰን ደግሞ ድጋሚ ስደትን
ማሰብም መመኘትም የለብንም። ስለዚህ የማያቋርጥ ገቢ የማያቋርጥ ስራ ነው መስራት ያለብን። ምንም ያክል ሰዓት አይፈጅም ዩቲዩብ ለመስራት 5 ደቂቃ 10 ደቂቃ በቂ ነው። ቲክቶክ ላይ ምን ላይ ስክሎር እያደረግን የምናባክነውን ጊዜ እንደዚህ ለህይወታችን ጠቃሚ ለሆነ ነገር 5 ደቂቃ ሰጥት ማድረግ ምንም ማለት አይደለም። ምንኛውንን የምንጠቀመው አይደለም እንደዚህ በትርፍ ሰዓት እና ሌሎች ሰዎች እኮ እንደ ዋና ስራቸው አድርገው እየሰሩት እየተለወጡበት ቢሊየነር እየሆኑበት ነው። እዚህኛ ደግሞ በትርፍ ሰዓት ወደ ክላሳችን ስንገባ ቮይስ እያረኩላችሁ ያለው ወደ ክላስ ገብቼ ነው። በሌሊቱ 8 ሰዓት ምናምን አካባቢ ነው በኢትዮጵያ ማለት ነው። እና ክላስ ገብቼ ነው አሁን ላይ ይህን ቪዲዮ እየሰራ ያለሁት። እና እባካችሁ ውዶቼ እንስራ፣ አብረን እንደግ፣ እንለውጥ እላችኋለሁኝ። ከእንደዚህ አይነት አላማ ቢስነት እሱ ይጠብቀን። አላማችንን የምናሳካ ከግብ የምናደርስ ልጆች ያድርገን እላችኋለሁ። ባይቢ እወዳችኋለሁ። በሌሎች በጥሩ ስራዎች የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።